በመተት በአይነ ጥላና በተለያዩ አጋንንት ታስረው የሚሰቃዩ ሰዎችን ከመቃብራቸው ስር በፈለቀው ጠበልና ከመቃብራቸው በሚወጣው የአፈር እምነት ከእስራታቸው እየፈቱ ጤናን ይሰጡ ዘንድ ልዩ ቃል ኪዳን የተሰጣቸው በገዳማቸው በጠንቋይና በደፍተራ ድግምት ለተደረገበት ሰው የገዳሙ አባቶች የክርስትና ስሙን እየጠሩ ዕጣን እያሳረጉ ልዩ በሆነ ሥርዓት ለጻድቁ የተሰጣቸውን በየቦታው ከሚሸጠውና በቤተ ክርስቲያናችን ከተወገዘው መፍትሄ ሥራ እየተለየውን ትክክለኛ የጻድቁን የመፍትሄ ሥራ ጸሎት መራራ በሆነው በጻድቁ ጠበልና እምነት ላይ ጸልየው በሰጡት ጊዜ በተሰጣቸው ቃል ኪዳን ፈጥነው ድግምትና ሥራዬን የሚፈቱ ገና በልጅነት እድሜያቸው ቀን ቀን በጉባኤ ቤት የእግዚአብሔርን ቃል እየተማሩ ከዋሉ በኋላ ሌሊቱን በባህር ውስጥ በጸሎት ያሳልፉ የነበሩ በባህር ውስጥ ቆመው ሲጸልዩ ሰውነታቸው እያበራ ጽድቃቸውን ቢገልጥባቸው ውዳሴ ከንቱን ሽሽት ወደ ጎንደር ይሄዱና በዚያም አባ ቶማስ የተባሉ ቅዱስ አባት የተጋድሎ ቦታቸው ተንቤን መሆኑን ነግረዋቸው ወደ ተንቤን በመሄድ ገዳማቸውን መስርተው በተጋድሎ ጸንተው የኖሩ ባለ መፍትሄ ሥራዩ ታላቁ ኢትዮጵያዊ ጻድቅ አቡነ ሀደራ ወር በገባ በ12 ታስበው ይውላሉ። አጽማቸው ያረፈበት እንዲሁም ድግምትና መተት የሚፈታበት አስደናቂው የአዲ ለህጽ የአቡነ ሀደራ ገዳም በትግራይ ክልል ቆላ ተንቤን ውስጥ ከመቀሌ ወደ ሀገረ ሰላም በመኪና በመሄድና ከሀገረ ሰላም ከተማ የ3 ሰዓት የእግር መንገድ በመሄድ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በአቡነ ሀደራ ቃል ኪዳን ከታሰርንበት የአጋንንት እስራት ሁሉ ይፍታን፣ ይቆየን።